ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬው ቆይታችን እንግዲህ ስለ ሆድ መጮህ ነው የምንወያየው። የሆድ መጮህ ምልክት እንግዲህ ብዙ ሰዎች ከሚያጋጥሟቸው ምልክቶች መካከል አንዱ የሆነና ብዙ ሰዎች ከሚቸገሩባቸው የምልክት አይነቶች አንዱ ናቸው እና ስለዚህ ምልክት እንግዲህ በደንብ እንወያያለን። ከጤና ጋር ምን አይነት ግንኙነት አለው እንደገናም ደግሞ በሽታ ደግሞ የሚያመለክተው መቼ ነው የሚለውን እንወያያለን። የሚያመጡት ምክንያቶችንም እንደዚሁ እንወያያለን እና እስከ ፍጻሜ ድረስ አብራችሁን ቆዩ። የሆድ መጮህ እንግዲህ የምንለው በእንግሊዘኛ ይሄ ቦርቦሪጂሚ እንለዋለን ማለት ነው። ይህ እንግዲህ ከአንጀቶቻችን ጋር የተያያዘ የሚወጣ ድምጽ ነው። እንግዲህ አንጀቶቻችን አካባቢ የሚወጡ እነዚህ ጋዞች እንደገናም ደግሞ ፈሳሾች እና እንደዚህም ደግሞ ምግብ በሚንቀሳቀስበት ጊዜ የሚሰማን ድምጽ ነው። ለኛ ብቻ ሳይሆን አጠገቦቻችን ላሉ ሰዎች ሁላ ሊሰማ ይችላል እና ይህ እንግዲህ ብዙ ጊዜ ሰዎች አሳፋሪ ነገር መስሎ ሊታያቸው ይችላሉ። ሌሎች ሰዎች ሲሰሙ እንግዲህ ሌላ ነገር መስሏቸው ሊታወቃቸው ይችላል እና ብዙ ጊዜ ሰዎች ይቸገራሉ እንደገናም ደግሞ ያፍራሉ እንዲህ አይነት ምልክት ወይም ድምጽ ሲሰሙ ማለት ነው። ስለዚህ አንዳንድ ጊዜ ከኖርማል የአንጀቶቻችን መንቀሳቀስ ጋር የተገናኘ ሊሆን ይችላል። ብዙ ችግርን ላያሳይ ይችላል። ግን ይህ ብዙ ጊዜ የተለመደ ነው። ነገር ግን እነዚህ ብዙ ጊዜ ከፍተኛ ጩኸትና እንደገናም ደግሞ በተደጋጋሚ የሚከሰት ከሆነ ሌሎች ችግሮችን ሊያመለክት ስለሚችል እንግዲህ አንደኛ የጤና እክል ሊኖረው ስለሚችል መመርመርና ማወቅ ያስፈልጋል ማለት ነው። ግን ብዙ ጊዜ ኖርማል ወይም እነዚህ የተለመደ ምልክቶች ናቸው ማለት ነው። በአንጀቶቻችን በኩል እነዚህ ጋዞች፣ ፈሳሾች እና ምግቦች በሚንቀሳቀሱበት ጊዜ የሚፈጠር ድምጽ ስለሆነ ማለት ነው። ከሚያሳዩት ምልክቶች ወይም ምክንያቶቹን ስናነሳ እንግዲህ ብዙ ጊዜ የተለመዱ ምክንያቶች አሉ። ልክ እንደ ረሃብ ብዙ ጊዜ ረሃብ በሚሰማን ጊዜ ሆዶቻችን ይጮሃል ማለት ነው። እንግዲህ ከአእምሮአችን ምግብ ከአንጀቶቻችን ጋር እና አእምሮቻችን ግንኙነት አላቸውና ነርቮች ማለት ነው። ስለዚህ ከአእምሮቻችን ወደ አንጀቶቻችን ሲግናል ይመጣል ማለት ነው በሚርበን ሰዓት እና በዛን ጊዜ አንጀቶቻችን እንቅስቃሴያቸውን እንዲጨምሩ እንዲኮማተሩ ያደርጋል ማለት ነው። በዚህም የተነሳ በረሃብ በሚሰማን ጊዜ ምግብ ሊመጣ ይችላል በሚል የአንጀቶቻችን እንቅስቃሴ ሊጨምር ይችላል ማለት ነው። በዚህም የተነሳ እንግዲህ የእነዚህ ድምጾችን ሊሰሙ ይችላሉ ማለት ነው። ስለዚህ በባዶ ሆድ ጊዜና ረሃብ በሚሰማን ጊዜ ማለት ነው። ሌላኛው ደግሞ ኖርማሊ ምግብ ከበላን በኋላ ምግብ በሚፈጭበት ጊዜ ነው። በአንጀት በኩል እነዚህ ምግቦች በሚያልፉበት ጊዜ እንደገና ደግሞ በእነዚህ ጋሶች አንድ ላይ በሚንቀሳቀሱበት ጊዜ የሚሰማ ድምጽ ነው ማለት ነው። እነዚህ የተለመዱ እንትኖች ናቸው። አንዳንዴ ደግሞ በምንተነፍስበት ጊዜ አየር ሁሉም የምንተነፍሰው አየር ወደ ሳምባዎቻችን አይሄድም። አብዛኞቹ ወደ አንጀቶቻችን ይገባሉ ማለት ነው። ስለዚህ ልንውጣቸው እንችላለን ማለት ነው አየሮቹን እና እነዚህ አየሮች እንግዲህ በአንጀቶቻችን በሚንቀሳቀሱበት ጊዜ እነዚህ አይነት ድምጾችን ልንሰማ እንችላለን ማለት ነው። ይህም የሚከሰተው እንግዲህ ብዙ ጊዜ በጣም ለብዙ ሰዓታት የምታወሩ ከሆነ እንደገናም ደግሞ ማስቲካ ብዙ ጊዜ የምታኝኩ ከሆነ እና ደግሞ አንዳንድ መጠጦች አሉ እነዚህ ጋስ የሚያመነጩ መጠጦች ልክ እንደ እነዚህ ፋንታ ሊሆኑ ይችላሉ፣ ኮካዎች ሊሆኑ ይችላሉ ማለት ነው። እነዚህ ካርቦኔትድ የሆኑ ድሪንኮች ማለት ነው። እነዚህ በውስጣቸው ብዙ ጋዝ ስላለ እነዚህ እንግዲህ በአንጀቶቻችን አካባቢ ወደ ውጭ ለመውጣት ስለሚንቀሳቀሱ የዛኔ እንዲህ አይነት ድምጾችን ሊሰሙ ይችላሉ ማለት ነው። ግራውል የሚያደርግ የሚጮህ አይነት ድምጽ ሊሰማ ይችላል ማለት ነው። እነዚህ እንግዲህ ብዙ የተለመዱ ናቸው። አብዛኞቹ ኖርማል ናቸው። ብዙ የጤና እክልን ወይም መጥፎ ነገርን ላያሳዩ የሚችሉ ናቸው ማለት ነው። ከምግብ ጋር የተያያዙ ምክንያቶችም ሊኖሩ ይችላሉ ማለት ነው። እነዚህ ምክንያቶች ለምሳሌ ጋዝን የሚጨምሩ ምግቦች አሉ። እነዚህ በአንጀቶቻችን ውስጥ የሚገኙ ባክቴሪያዎች አሉ። እነዚህ ባክቴሪያዎች እንግዲህ እነዚህ የሚመጡትን ምግቦችን ማለት ነው ወደ በሚቀይሩበት ጊዜ የዛኔ የሚለቀቅ ጋዝ አለ ማለት ነው በአንጀቶቻችን ውስጥ እና እነዚህ ጋዞች በሚንቀሳቀሱበት ጊዜ የሚሰማ ድምጽ ሊኖር ይችላል። ልክ እንደዚህ እንደ ባቄላ ሊሆን ይችላል፣ ምስር፣ ጎመን፣ እነዚህ ሽንኩርት፣ የወተት ተዋጽኦዎች ለምሳሌ እነዚህ ወተት ሊሆን ይችላል፣ እርጎ ሊሆን ይችላል። እነዚህን የምንመገብ ከሆነ እንደገናም ደግሞ ሶዳ የምንላቸው እነዚህ በውስጣቸው ካርቦኔትድ
የሚይዙ ድሪንኮችን ማለት ነው። ልክ እንደ ፔፕሲ ሊሆን ይችላል፣ ኮካ ሊሆን ይችላል እና የተለያዩ መጠጦች ሊሆኑ ይችላሉ ማለት ነው። እነዚህ በውስጣቸው ጋስን የሚይዙ ካርቦኔትድ የሆኑ ድሪንኮች እንደዚሁ በአንጀቶቻችን ውስጥ የጋስን መጨመር ሊያመጡ ይችላሉ። በዚህም የተነሳ እንግዲህ ጋሱ በሚንቀሳቀስበት ጊዜ ድምጾችን ልንሰማ እንችላለን ማለት ነው። ሌላኛው ደግሞ ከፍተኛ ፋይበር ያላቸው ምግቦችን የምንመገብ ከሆነ ልክ እንደ ባቄላ፣ ምስር፣ ጎመን ያሉ እንትኖች ያሉ ምግቦች ማለት ነው። እነሱ በውስጣቸው በደንብ ከፍተኛ የሆነ ፋይበር አላቸው ማለት ነው። ስለዚህ የአንጀት እንቅስቃሴና ጋዝን መመረት ስለሚጨምሩ እነዚህ ፋይበር ያላቸው ምግቦች ብዙ ጊዜ እንደዚህ አይነት ምግቦችን የሚመገቡ ከሆነ የአንጀት መንቀሳቀስ ሊሆን ይችላል በደንብ ሊያጋጥሙት ይችላል ማለት ነው። ስለዚህ ጋዝም በደንብ ይመነጫል፣ አንጀት እንቅስቃሴን በደንብ ይመነጫል። በዚህም የተነሳ ድምጾችን ሊሰሙ ይችላሉ ማለት ነው። ሌላኛው ደግሞ ላክቶስ ኢንቶለራንስ የሆኑ ሰዎች ማለት ነው። ላክቶስ ኢንቶለራንስ ማለት እነዚህ የወተት ተዋጽኦችን በሚጠቀሙበት ጊዜ ብዙ ሰዎች እነዚህ ስለማይፈጭ ማለት ነው በአንጀቶቻችን ውስጥ ያሉት ባክቴሪያዎች እንደዚህ እነዚህ ላክቶስ የሚባሉ እንትኖችን እንትን አይሏቸው ማለት ነው። የወተት ተዋጽኦችን አይቀይሯቸውም። በዚህም የተነሳ እንግዲህ በጣም ጋስ እንዲመረጥ ሊያደርግ ይችላል። እንደገናም ደግሞ እነዚህ በሚንቀሳቀሱበት ጊዜ የተለያዩ ጩኸቶችን ሊሰሙ ይችላሉ ማለት ነው። እንደገናም ደግሞ አየር ራሱ በጣም ብዙ አየር ሊከሰት ይችላል ማለት ነው። ስለዚህ የሆድ መነፋትም አንድ ላይ ተደምሮ ማለት ነው እንደዚህ አይነት ምልክቶችን ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ የምግብ አለመቻቻል ወይም እነዚህ አለርጂዎች ማለት ነው። ስለዚህ ለምሳሌ እነዚህ ግሉተን ሴንሲቲቪቲ ያላቸው ሰዎች እነዚህ ግሉተን ያላቸውን ነገሮችን ላይጠቀሙ ይችላሉ ማለት ነው። እነዚህ ደግሞ የፍሩክቶስ አለመስማማት ፍሩክቶስን የሚይዙ እነዚህ ምግቦችን የማይስማማቸው ሰዎች አሉ። በዚህም የተነሳ እንግዲህ በደንብ በትክክል አይፈጭም። የማይፈጭ ከሆነ ጋዝ እንዲመረጥ ያደርጋል። እንደገናም ደግሞ የሆድ መነፋትን እንደገናም ደግሞ ብዙ እንዲንቀሳቀስ ያደርጋል አንጀቶቻችን ቶሎ ለማስወጣት ሲል ማለት ነው። በዚህም የተነሳ ጩኸት ሊሰማን ይችላል ማለት ነው። የሆድ ጩኸትና የእነዚህ በጣም መንቀሳቀስ ሆድ መነፋት ሊያሳዩ ይችላል ማለት ነው። እነዚህ ከምግብ የተያያዙ ምክንያቶች ናቸው ማለት ነው ለሆድ መነፋት የሚያጋልጡ። ሌላኛው ደግሞ የምግብ መፈጨት ችግሮች ማለት ነው። ቅድም በምግብ በመመገባችን ምክንያት የሚመጡ ምክንያቶች ናቸው። እነዚህ ደግሞ ምግብን በትክክል አለመፍጨት ጋር የተገናኙ እነዚህ በሽታዎች አሉ። እነዚህ በእነሱ የተነሳ የሚመጣ ችግር ወይም የሚመጣ ምክንያት ሊሆን ይችላል ማለት ነው። የሆድ መጮህ ማለት ነው። ለምሳሌ እንደነ ኢሪቴብል ባውል ሲንድሮም የምንላቸው አለ። ኢሪቴብል ባውል ሲንድሮም የምንላቸው እንግዲህ ሰውነቶቻችን በትክክል አንዳንድ እንትኖችን አይፈጭም። ስለዚህ አብዛኛው ጊዜ እነዚህ ኢሪቴብል ባውል ሲንድሮም ያላቸው ሰዎች የሆድ ህመም ይሰማቸዋል። በአንዳንዴ ራሱን የሚቀያየር አይነት የአንጀት ባህሪ ሊኖር ይችላል። ለምሳሌ በዚህኛው ወር ተቅማጥ የሚያስቸግራቸው ከሆነ ትንሽ ቆይቶ ደግሞ የሆድ ድርቀት ሊያስቸግራቸው ይችላል። የሆድ ህመም ወይም እነዚህ ጩኸት ሊሰማቸው ይችላል። እንደገናም ደግሞ በሰገራቸው ላይ እነዚህ ንፍጥ የሚመስሉ ነገሮች ሚውከሶችን ሊያዩ ይችላሉ። እንደገናም ደግሞ የሆድ መነፋትና የእነዚህ ጋስ በጣም የመጨመር ሊኖር ይችላል ማለት ነው። ስለዚህ እነዚህ ትልቁ አንጀቶቻቸው ትንሹ አንጀቶቻቸው ሊኮማተሩ ይችላሉ ማለት ነው። በሚኮማተሩበት ጊዜ ሆድ ሊጮህ ይችላል፣ የሆድ ህመም ሊከሰት ይችላል ማለት ነው። ይህንን እንግዲህ ከኢሪቴብል ባውል ሲንድሮም አንዱ ምክንያት ነው ማለት ነው። ሌላኛው ደግሞ የጨጓራ በሽታ ያለባቸው ማለት ነው። እነዚህ ጋስትራይቲስ ያለባቸው ሰዎች በትክክል ጨጓራቸው በትክክል አይፈጭም እንትኖችን ማለት ነው። እነዚህ ምግቦችን በትክክል ስለማይፈጭ እንግዲህ ወደ አንጀቶቻችን ሳይፈጩ ብዙዎቹ ይተላለፋሉ። በዚህም የተነሳ ቶሎ ብሎ ለማስወጣት በሚልበት ጊዜ እነዚህ እንቅስቃሴ ይጨምራል። በእንቅስቃሴ ስለሚጨምር የድምጽ ሊያወጡ ይችላሉ ማለት ነው። የሆድ መጮህን እና መነፋትን ሊያመጡ ይችላሉ ማለት ነው። ሌላኛው ደግሞ የአንጀት በሽታዎች ናቸው። የአንጀት እንቅስቃሴን ስለሚጨምሩ የሚጨምሩ እነዚህ ባክቴሪያዎች ወይም ኢንፌክሽኖች አሉ። በእነዚህ የተነሳ እንግዲህ የሆድ መነፋትና የሆድ መጮህ ሊከሰት ይችላል ማለት ነው። ሌላኛው ደግሞ የማቃር በሽታ ያለባቸው ሰዎች ብዙ ጊዜ የአንጀት ቁስለትና የጨጓራ ቁስለት ያለባቸው ሰዎች እነዚህ ገርድ የምንላቸውን ጋስትሮኢሶፋጃል ሪፍሌክስ ዲዚዝ የምንላቸውን የበሽታ ሁኔታ ሊያጋጥማቸው ይችላል ማለት ነው። ለምሳሌ እነዚህ ኤች ፓይሎሪ የምንለው የጨጓራ ባክቴሪያ አለ። በእነሱ ባክቴሪያዎች ምክንያት የተነሳ የጨጓራ ኮንቴንት ወይም ጨጓራ ውስጥ ያለ እነዚህ ምግብ
እና አሲድ እና ምርቶች ወደ ላይ ሊመጣ ይችላል ማለት ነው። ወደ ላይ ወደ ጉሮሯችን ሊገባ ይችላል ማለት ነው። ስለዚህ በዚህም የተነሳ ብዙ ጊዜ እነዚህ የአንጀት ድምጾችን ሊያነቃቃ ይችላል ማለት ነው። እነዚህ ገርድ ያለባቸው ሰዎች በዚህም የተነሳ እንግዲህ የሆድ መጮህን የሆድ መነፋትን ሊመጣ ይችላል ማለት ነው። ሌላኛው ደግሞ የትንሹ አንጀት ባክቴሪያዎች ናቸው። እነዚህ ትንሹ አንጀት ባክቴሪያዎች በጣም የሚራቡና በጣም መጠናቸው የሚበዛ ከሆነ እድገታቸው በጣም ከመጠን በላይ የሚሆንበት ጊዜ ከፍተኛ የሆነ ጋስ እንዲመረት ሊያደርጉ ይችላሉ ምግብ በሚፈጭበት ጊዜ። በዚህም የተነሳ የሆድ መነፋት የሆድ መጮህ ሊከሰት ይችላል ማለት ነው። ሌላኛው ደግሞ እነዚህ ማልአብሶርፕሽን ሲንድሮም ያለባቸው ሰዎች ማለት ነው። ምግብ በአግባቡ የማይፈጭ ከሆነ ምግብ ወደ ከአንጀቶቻችን ቶሎ እንዲወጣ በሰገራ መልክ እንዲወጣ ይደረጋል። በዚህም የተነሳ እንግዲህ ብዙ የሆድ መነፋት የሆድ መጮህ እንደገናም ደግሞ የእንቅስቃሴ መጨመር ሊመጣ ይችላል ማለት ነው። ስለዚህ እነዚህ ከምግብ መፈጨት ጋር ያላቸው ችግሮች ወይም እነዚህ በሽታዎች ናቸው። ስለዚህ እነዚህ አንደኛው የሆድ መጮህን የሚያመጡ ምክንያቶች ናቸው ማለት ነው። እንግዲህ ደግሞ ሌሎች የሕክምና ምክንያቶች አሉ። እነዚህ ሌሎች የሕክምና ምክንያቶች ለምሳሌ ጭንቀት ያለባቸው ሰዎች የአንጀቶቻችን እና የአንጎሎቻችን ኮኦርዲኔሽን አለ። እነዚህ ዘንግ የምንላቸው ማለት ነው። ገት ብሬን አክሰስ የምንላቸው አሉ ማለት አክሲስ የምንላቸው አሉ ማለት ነው። በዚህም የተነሳ እንግዲህ እነዚህ የአንጀት እንቅስቃሴያችን ላይ ተጽዕኖ ያሳድራል። በዚህም የተነሳ ጋስ በጣም እንዲመረት ሊያደርጉ ይችላሉ። ብዙ ጊዜ የማይፈጭ ከሆነ ማለት ነው ምግብ የሚቆይ ከሆነ ማለት ነው አንጀቶቻችን ውስጥ። በዚህም የተነሳ የአንጀት መነፋትን እንደገናም ደግሞ የእንቅስቃሴ እንደዚህ በጋዝ የተነሳ ጩኸትን ሊያስመጡ ይችላሉ ማለት ነው። ብዙ ጊዜ ጭንቀት ያለባቸው ሰዎች በደንብ አይፈጭም ምግብ እና በዚህም የተነሳ የጋዝ መጨመር ሊኖር ይችላል። ከዛም የሆድ መጮህ ሊያመጡ ይችላሉ ማለት ነው። ሌላኛው ደግሞ የሰውነት ፈሳሽ መቀነስ ሊኖር ይችላል ማለት ነው። ስለዚህ ምግብ በትክክል እንዳይፈጭ እና እንቅስቃሴን እንዲቀየር ያደርጋሉ ማለት ነው። ስለዚህ በዚህም የተነሳ ዲሃይድሬሽን አንደኛው ምክንያት ሊሆን ይችላል ማለት ነው፣ የሰውነት ፈሳሽ መቀነስ። ሌሎች ደግሞ እነዚህ መድኃኒቶች ናቸው። እነዚህ ለሆድ ድርቀት ተብሎ የሚሰጡ መድኃኒቶች አሉ፣ እንደዚህ ላክሴቲቮች ማለት ነው። እና ደግሞ ሌሎች የጸረ ባክቴሪያዎች ማለት ነው። ጸረ ባክቴሪያ መድኃኒቶች እንግዲህ ኖርማል ፍሎራዎችን ወይም በአንጀቶቻችን ያለው ኖርማል ፍሎራ እንትኖችን ስለሚቀንሱ ያሉት ባክቴሪያዎችን ስለሚለውጡ ስለሚቀንሱ በዚህ የተነሳ በትክክል ምግብ እንዳይፈጭ ሊያደርጉ ይችላሉ። ከዛም ደግሞ የአንጀት መነፋት ሊኖር ይችላል፣ የጋስ መመረት መጨመርን ሊያመጡ ይችላሉ። በዚህም የተነሳ እንግዲህ የሆድ መነፋት ፕላስ ደግሞ የሆድ መጮህን ሊያመጡ ይችላሉ። ለስኳር በሽታ ደግሞ ተብሎ የሚሰጥ ሜትፎርሚን የምንለው ለታይፕ 2 ዲያቤቲስ ተብሎ የሚሰጠው ማለት ነው። ሜትፎርሚን የምንለው መድኃኒት አለ። ይሄም ከአንጀት መጮህ ጋር የተያያዘ ምልክት ሊያመጣ ይችላል ማለት ነው። ሌላኛው ደግሞ የሆርሞን ለውጦች ናቸው። እነዚህ የሆርሞን ለውጦች በወር አበባ ዑደት ጊዜ ወይም እነዚህ ሚኒስትራል ሳይክል ጊዜ የሚታይና በእርግዝና ጊዜ የሚታዩ እነዚህ የሆርሞናል ለውጦች አሉ። በዚህም የተነሳ ብዙ ሴቶች ኮምፕሌን ያደርጋሉ ማለት ነው። የሆድ መነፋት እንደገና ደግሞ የሆድ መጮህ ያጋጥመኛል ብዙ ጊዜ የወር አበባ በማይበት ጊዜ ሊሉ ይችላሉ ማለት ነው። ስለዚህ እነዚህ ሌሎች የሕክምና ምክንያቶች ናቸው ማለት ነው። በሐኪም መታየት ያለበት መቼ ነው? የሆዳችሁ በጣም እየጮኸ የሚቆይ ከሆነ መቼ ነው በሐኪም መታየት ያለባችሁ የሚለውን ስናይ እንግዲህ የማያቋርጥ የሆድ ህመም ካለው፣ በጣም ህመም የሚሰማዎት ከሆነ፣ የሆድ መነፋት ወይም ከመጠን በላይ የሆነ ጋዝ ወይም እንግዲህ ሌመን ተርሙ ፈስ የምንለው ማለት ነው። ስለዚህ በጣም ጋስ የሚያስቸግራችሁ ከሆነ፣ ሆድ መነፋት እንደዚህ የሚያስቸግራችሁ ከሆነ በሐኪም መታየት ያስፈልጋችኋል ማለት ነው። ምንድነው ምክንያቱ ብሎ መታወቅ አለበት ማለት ነው። ቅድም የጠቀስናቸው ብዙ ምክንያቶች ስላሉ ማለት ነው። ሌላኛው ደግሞ ስር የሰደደ የቆየ ተቅማጥ እንደገናም ደግሞ የሆድ ድርቀት ኮንስቲፔሽን የሚያስቸግራችሁ ከሆነ ሁለቱም እየተዘበራረቀ እነዚህ አይቢኤስ ሊሆኑ ይችላሉ ማለት ነው። ስለቀደም እንዳለ ኢሪቴብል ባውል ሲንድሮም ሊሆን ስለሚችል በትክክል መታየት አለበት በሐኪም ታይተው እንግዲህ መፍትሄ ማግኘት ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ ያልታሰበ ክብደት መቀነስ ጋር ግንኙነት ካለው ደግሞ ማልአብሶርፕሽን እነዚህ ምንም ወደ ሰውነቶቻችሁ እነዚህ ምግቦች ተፈጭተው እየገቡ አይደለም፣ በአንደኛ ጋስ ምርት መጨመር እና በመንቀሳቀስ እንግዲህ የሰገራ መጨመርን ስለሆነ እያካሄዱ ያሉት እንጂ ወደ ሰውነቶቻችሁ ገብተው ሰውነቶቻችን ለመገንባት አይደለም እየተጠቀማችሁ ያላችሁት ማለት ነው የምትበሏቸው ምግቦችን። ስለዚህ የሰውነት መቀነስ ክብደት መቀነስን ሊያመጡ ይችላሉ ማለት ነው። በዚህም የተነሳ በሐኪም መታየት ያስፈልጎታል ማለት ነው ለማወቅ ማለት ነው። ሌላኛው ደግሞ በሰገራ ውስጥ እነዚህ ደም የቀላቀሉ ነገሮች
ምልክቶችን የሚያዩ ከሆነ በጣም ሌሎች ነገሮችን መጠርጠር ያስፈልጋል። ካንሰርም ሊሆን ይችላል፣ የተለያዩ ነገሮችም ሊኖሩ ስለሚችሉ ምንድነው ይህን እንደሚያመጣው ብሎ ማወቅ ያስፈልጋል ማለት ነው። ሌላኛው ደግሞ የሆድ መነፋትን ጨምሮ የሆድ ህመምን ጨምሮ የሚያስታውቁ ከሆነ ሌሎች ነገሮች ሊኖሩ ይችላሉ ማለት ነው። ለምሳሌ እነዚህ የአንጀት መታጠፍ ሊሆን ይችላል እና ሌሎች ምክንያቶች። ስለዚህ በትክክል በሐኪም መታየት ያስፈልጎታል እንደዚህ አይነት ችግሮች የሚቆዩበት ከሆነ ማለት ነው። ስለዚህ እነዚህ አይነት ምልክቶችን የሚያዩ ከሆነ በአቅራቢያቸው የሚገኝ ሆስፒታል ወይም ጤና ተቋም በመሄድ መመርመር አስፈላጊ ነው ማለት ነው። ሁሉንም የሚታዩትን እንዳለ ምልክቶች ለሐኪሙ ማስረዳት ያስፈልጋል ማለት ነው። እንግዲህ ሐኪሞት ከየትም ሊያገኝ አይችልም የህመማችሁን እንትን ማለት ነው። ምክንያቶችን ለማወቅ ሲል ሂስትሪ ይጠይቃችኋል። ሂስትሪ በሚጠይቃችሁ ጊዜ ግን ሁሉንም ነገር መናገር ያስፈልጋል ማለት ነው፣ በትክክል እንዲመረምራችሁ ከተፈለገ ማለት ነው። ሌላ ደግሞ እንደዚህ በቤት ውስጥ ምን አይነት ነገሮችን ማድረግ ይችላሉ ለመቀነስ ከፈለጉ ማለት ነው። ስለዚህ መደበኛ እነዚህ ትናንሽ የሆኑ ምግቦችን መመገብ ብዙ እነዚህ እዚህ ጋር የምታዩት ፕሌት እንግዲህ ሙሉ ትልቅ ፕሌት ከመብላት ይልቅ ቀንሰው ትንሽ ምግብ መመገብ ያስፈልጋል ማለት ነው። ብዙ ምግብ በሚመገቡበት ጊዜ ቶሎ አይፈጭም፣ ሆድ ውስጥ ይቀራል፣ ጋስ በደንብ እንዲመረጭ ያደርጋል። በዚህም የተነሳ የአንጀት ሙቭመንት እንዲጨምር ከዛ የሆድ መጮህ ሊያመጣ ይችላል ማለት ነው። ስለዚህ የሚበሉትን የሚል ፖርሽን በደንብ እንትን ማስተካከል እና መቀነስ ያስፈልጋል ማለት ነው። ሌላኛው ደግሞ ጋስ የሚያመርቱ ምግቦችን እነዚህ ጥራጥሬዎችን ማቆም ወይም ማገድ ያስፈልጋል ማለት ነው። ልክ እንደ ባቄላ፣ ቦለቄ፣ ምስር ያሉ ባቄላ እነዚህ ያሉ ምግቦችን ማለት ነው እነሱን የሚቀንሱ ከሆነ የሆድ መጮህ ሊጠፋ ይችላል፣ ወይም የሆድ መነፋት ጋስ ምናምን የሚያስቸግራችሁ ሊጠፋ ይችላል ማለት ነው። ስለዚህ አንደኛው የምግባችሁን ሊሆን ይችላል። ስለዚህ መምረጥ ያስፈልጋል ማለት ነው። ሌላኛው ደግሞ ቀስ ብለው መመገብ ያስፈልጋል ማለት ነው። ቶሎ ቶሎ የሚመገቡ ከሆነ አንደኛ የሆድ መንቀሳቀስን ቶሎ ሊያመጣ ይችላል፣ ቶሎ እንዳይፈጭም ሊያደርግ ይችላል የምግብ እንደገናም ደግሞ አንጀቶቻችን ላይ እንዲቆይ እና ባክቴሪያዎች ብዙ ጊዜ አክት አድርገውበት ጋስ ብዙ እንዲመነጭ ሊያደርጉ ስለሚችል ስንበላ ቀስ ብለን መምላት እና በትክክል በደንብ ማኘክ አለብን ማለት ነው እንትኖችን። ስለዚህ ቶሎ ማናኝክ ከሆነ እና በትክክል አድቅቀን የማንበላ ከሆነ አንጀቶቻችን ውስጥ ለብዙ ጊዜ ሊቆይ ይችላል ማለት ነው ሳይፈጭ። ስለዚህ በትክክል ተፈጭቶ እንግዲህ ሰውነቶቻችን ውስጥ እንዲገባ ከተፈለገ በትክክል ማኘክ፣ ቀስ ብሎ መመገብ ያስፈልጋል ማለት ነው። ሌላ ደግሞ ብዙ ጊዜ ማውራት ራሱ አንድ ቅድም እንዳልነው አየር ወደ አንጀቶቻችን እንዲገባ ስለሚያደርግ ቀስ ብለን ስንመገብ ብዙ ወሬ ባናወራ ጥሩ ነው ማለት ነው። ሌላኛው ደግሞ እነዚህ ካርበን በውስጣቸው የሚይዙ መጠጦችን መቀነስ አለብን። ልክ እንደ ኮካ፣ ስፕራይት ያሉ እነዚህ መጠጦች በውስጡ ካርቦኔትድ የሆኑ ድሪንኮች ስለሆኑ እነሱን መቀነስ ያስፈልጋል። ብዙ ጋስ አላቸው፣ የሆድ መነፋትን ምናምን ሊያመጡ ስለሚችሉ መቀነስ አለብን ማለት ነው። ሌላኛው ደግሞ ጭንቀት ነው። ጭንቀትን የምንቀንስ ከሆነ የነዚህ የምግብ መፈጨት ዑደታችን በትክክል እንዲሆን ያደርግልናል። ስለዚህ ጭንቀትን በተለያዩ ምክንያቶች መቀነስ ትችላላችሁ። ሌላ ጊዜ የሰራሁት ቪዲዮ አለ ስለ ጭንቀት እንዴት መቀነስ እንደምትችሉ፣ እሱ ቪዲዮ ቼክ አውት ማድረግ ትችላላችሁ ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። ስለ ሆድ መጮህ በደንብ አሪፍ የሆነ መረጃ አግኝታችኋል ብዬ ተስፋ አድርጋለሁ። ሌላ ደግሞ ምን አይነት ቪዲዮ ላይ እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽኑ ላይ አስቀምጡልኝ። ላይክ፣ ሼር ያድርጉ ለሌሎች እንዲደርስ ማለት ነው እና ለእኔም ሞቲቬሽን ይሆነኛል ማለት ነው። እንደዚህ አይነት ቪዲዮዎችን እንድሰራላችሁ ከፈለጋችሁ ላይክ እና ሼር አድርጉልኝ እንደ ሞቲቬሽን ስለሚጠቅመኝ ማለት ነው እና በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ። ቻው።